ሃይ እንዴት ናችሁ? ሰላም ናችሁ? ዛሬ የምናየው አዲሱን የማርበርግ ቫይረስ ወረርሽኝ ምልክቶችን ነው የምናየው። እና ምልክቶቹ አንደኛ ከፍተኛ የድካም ስሜት አለው። ከአፍንጫ እና ከቆዳ ስር ደም መፍሰስ ምልክቶች ይታዩበታል። ከፍተኛ ትኩሳት፣ ብርድ ማለት እና ራስ ምታት አለው። የጡንቻና የጀርባ ህመም አለው። ልብ በሉ። ማቅለሽለሽ፣ የሆድ ህመምና ተቅማጥ አለው። ደረትና ጀርባ ላይ ሆድ ላይ ጎልቶ የሚታይ ሽፍታ አለውና ኢንሻአላህ አላህ ከዚህ ነገር ላይ ይጠብቀን። አንዳንድ እንትኖች አሉት መከላከያ ዘዴዎች አሉት ኢንሻአላህ በአላህ ኃይል ማለት ነው። ምንድነው ይሄ? ጥቁር አዝሙድና ሀልቲት ይባላል። ይሄ በየመንገዱ ይሸጣል ማለት ነው። ጥቁር አዝሙድና ሀልቲቱን በጥንጥዬ ጨርቅ ላይ አድርገን እስር አድርገን ኪሳችን ውስጥ አድርገን በየቦታው ስንሄድ እያለ ወደ ላይ እየሳበን ማሽተት ማለት ነው። በመቀጠል ደግሞ ሌላው ቫይረሱ በሰውነታችን ውስጥ ቢኖርም ይዋጋልናል፣ ባይኖርም ይዋጋልናል። ምን አድርገን ነው? እቺ ፌጦ ናት። እንግዲህ እቺ ፌጦ ናት። እቺ ደግሞ የቁርቁሯ ቅጠል ወይም ደግሞ ቀሲል የሚባለው ነው። አሁን ሰዎች ለፊት መታጠቢያ የሚጠቀሙት ማለት ነው። ስለዚህ ይሄ ፌጦ ነው። ፌጦን ፍጭት አድርገን ከዚህ ጋር አቀላቅለን ሎሚ ጨምረን ገላችንን እንታጠብበታለን ማለት ነው። ይሄ ምን ያደርግልናል? ቫይረሱን ይዋጋልናል። ገባችሁ? የቫይረሱን ከሰውነታችን ላይ ይዋጋልናል። ሁለት በሉ። በሶስተኛ ደረጃ ደግሞ ይሄ የታወቀው እንግዲህ ጭቁኝ ቅጠል ነው። የጭቁኝ ቅጠል ያው ለወባም ይከላከላል፣ ለካንሰር ሴሎችንም ይዋጋል። ኤኒ ቫይረሶችን ደግሞ ከሰውነታችን ያጠፋልና በጣም ለኮሮና ጊዜም በጣም ሰው ሲጠቀምበት የነበረ ነገር ነው። ስለዚህ ለአሁኑ ቫይረስም በጣም ፍቱን መድኃኒት ስለሆነ ጠዋት አንዳንድ ሲኒ ያፈላችሁ ጠጡ ማለት ነው። ይከላከልላችኋል በአላህ ኃይል። ይህ ዝንጅብል ነው። አሁን ቀይ ስር ነው እንጂ ያጣሁት። ዝንጅብሉን ቀይ ስሩንና ሎሚውን አንድ ላይ ፈጭተን እሱን መጠጣት ያስፈልገናል። እሱ ደግሞ ለምንድን ነው የሚጠቅመው? ኩላሊት ፌል ያደርጋል አሉ በሽታው። ኩላሊትንና ጉበትን ነው የሚጎዳውና በአላህ ኃይል ይሄ ይከላከላል ቀድመን ከጠጣን ማለት ነው። አሁን ዝም ብለን በሽታው አልያዘንም ማለት ዝም ብለን መጠጣት በቃ ከየአይነቶችን። ጥቁር አዝሙድ ደግሞ አደራ ምላችሁ ሁለቱን ተጠቀሙት። ጥቁር አዝሙዱንና ሀልቲቱን በጥንጥዬ በነጠላ ጨርቅ ምናምን ነገር ቆጠር አድርገን እያሸተትን መሄድ ነው እና አላህ ይጠብቀን፣ አላህ ይሰተረን። ከምንም በላይ አላህን እስትግፋር ለምኑ፣ ለሰው መልካም ዋሉ። ልክ እንደ ኮሮና ጊዜ የተቸገረን እርዱ፣ ይቅርታን ጠይቁ፣ ተንኮልን አቁሙ፣ ዝምድናን ቀጥሉ። ጎበዝ ሆኑ ነው መላችሁ። ለፈጣሪያችሁ ቅረቡ። አላህ ይዘንልን፣ አላህ ከዚህ ወረርሽኝ ይጠብቀን እላችኋለሁ። ባይ